ሰላም በዚህ ዙር ጉዞአችን ማዕከላዊ ኢትዮጵያ ክልል ብልጽግና ፓርቲ ወጣቶች ክንፍ ከማዕከላዊ ኢትዮጵያ ክልል ባህል ቱሪዝም ጋር በጋራ በመሆን የክልላችን ባህልና ቱሪዝም መዳረሻዎችን እንወቅ እናሳውቅ በሚል መርሃ ግብር የሚዲያ አካላቶችን ሰብስቦ ጉዞ እያደረግን እንገኛለን። ሆሳና ተነስተን ወደ ሳጃ ከተማ ነው የምናልፈው። ሳጃ ከተማ ነው መክፈቻው የሚደረገው። ግን ይሄን ጉዞ ስናደርግ መሀል ላይ ደግሞ ወልቂጤ ከተማ ወይም ጉራጌ ዞን ላይ ሀረቅጣ ይቃለ እሱን ወርደን ቪዚት አደረግን። ቆንጆ ፎቶዎችን ያዝን። እንግዲህ ሀረቅጣይ በጉራጌ ዞን የሚገኝ አንዱ የቱሪዝም መዳረሻ ሲሆን ባጠገቡ ሙሉ ወርቅ ሎጅ አለ፣ ሩም አላቸው፣ አሳ አላቸው፣ ጀልባ አለ። በጣም የሚያምር ቪው አለው ለፎቶ። ብዙ ጊዜ እኔ ሄጄ አይቼዋለሁ። በጣም ነው ደስ የሚለው። ለቱሪዝም ተጠቅመነዋል። ስለዚህ ቪዚት አድርጉ ጉራጌ ዞንን። ከጉራጌ ዞን ዋና ከተማ ከወልቂጤ ወደ 30 ምናምን ኪሎ ሜትር ነው የሚርቀው። በጣም ቅርብ ነው። አስፋልት ዳር ነው የሚገኘው። እናመሰግናለን። ከዛ ቀጥታ ወደ ሳጃ ከተማ እንሄድ ነው። ሳጃ ኦ ማይ ጋድ አቀባበሉን ልነግራችሁ አንችልም። የሚያምር አቀባበል ነበረ። ይሄ የምታዩት የየም ዞን ወይም ደግሞ የበየም ባህል የለቅሶ ስርዓትና የጀግኖች ስርዓትን ማስታወሻ ነው ሐውልት የተሰራው። ከዚህ ቤትም ፖስት አድርጌላችኋለሁ። በጣም ነው የሚያምረው። እሱ ፊት ለፊት ደግሞ የሚገርም ፕሮግራም ተደርጎልናል። ከዛ መክፈቻ ፕሮግራም ካረግን በኋላ ወደ አንጋሪ ቤተመንግስት ነው። አንጋሪ ቤተመንግስት ደግሞ በየም ዞን ከሚገኙ አንዱ የቱሪዝም መዳረሻ የሆነው አንዱ አካል ነው። በጣም ታሪካዊ ቦታ ነው። ያው ግን ሰዓት ለመጠቀም ሮጥ ብለን ያየነው በጣም ነው የሚያምረው። ሙሉ የድሮ የነገስታቶች ጊዜ የነበረውን ሸንጎ እዚህ ጋር ሲያደርጉ ቅጣት የሚያደርጉበት አዋጅ የሚነገርበት ሁሉም ነገር ከነ ማቴሪያሉ ጭምር የተቀመጠበት ነው። ግሪን ነው። በጣም ነው የሚያምረው። የየም ዞን መታችሁ ፎፋ ነው የሚገኘው። ሳጃ ሳይሆን ፎፋ ላይ ነው የሚገኘው። በጣም ነው ደስ የሚለው። ከዛ ወደ እራት ግብዣ ነው የመጣ ነው። እራት ግብዣውን ደግሞ እንደምታዩት ነው። ጎነር ፕሮዳክሽን ከኛ ጋር ለነበራችሁ ቆንጆ ፕሮግራሞች ሁሉ ከልብ ነው የምናመሰግነው። በጣም ንቁና ክሬቲቭ ወጣቶች ነው የሚገኙበት። ሳውንድ ሲስተማቸው፣ ሙዚቃቸው፣ ዘፋኞቹ፣ ተወዛዋዦቹ ልነግራችሁ አልችልም። ምሽታችን አድምቀውልና እራት ግብዣውን በጣም ቆንጆ ነበረ። ሁሉንም አካላት ከልብ ማመስገን እንፈልጋለን። ወጣቶች የማዕከላዊ ኢትዮጵያ ክልል ብልጽግና ፓርቲ ወጣቶች ክንፍ፣ የማዕከላዊ ኢትዮጵያ ክልል ባህል ቱሪዝም ቢሮ ከኛ ጋር የነበራችሁ ሁላችሁንም ጎነር ፕሮዳክሽንም ቢግ ሪስፔክት እናመሰግናለን። እንግዲህ መቻችሁ ቀና ይሄን ይመስል ነበረ። ሲናቶን ትራቭልም ድሮም ክልሉ እናስተዋውቃለን፣ ወደፊትም እናስተዋውቃለን። ይሄን ድርም ስላመቻችሁልን በጣም እናመሰግናለን። እዚህ ሴንትራል ኢትዮጵያ እንዳይረሳ ክልሉን በማስተዋወቅ እንቀጥላለን። ማዕከላዊ ኢትዮጵያ ክልል በጣም ያልተነገረ የተፈጥሮ ሀብትና ባህል ያላት ክልል ናት። ቀን 2 ይቀጥላል። ይመቻችሁ።